የመጨረሻ ውሳኔ ነው። ሄጄ ተረጋግቼ እኔም እሱም ተረጋግቶ በተረጋጋ መንፈስ እስከምናወራ ድረስ የግድ መራራቅ አለብን ማለት ነው። እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ ጨልሞ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኢብሮና ዙዙ ፋሚሊዎች እንዴት ናችሁ? ዳና ናችሁ? እኛ ዳና ነን አልሐምዱሊላህ። እኔ ልበል እኔ ዳና ነኝ። ዛሬ ለብቻዬ ነው የመጣሁት። በባለፈው ቪዲዮ ሰርቼ ነበር አይታችኋል ማለት ነው። ፕራንክ ላደርግ ነበር አጋጣሚ አይዲያው መጣልኝና እንደ ቀልድ ነበር ያንን ቪዲዮ የሰራሁት። ኢብሮ ስራ ነበረ በሰዓቱ እና እንደ ቀልድ ማንኛውም ዩቲዩበር እንደሚያደርገው ማለት ያው ብዙ ጊዜ ፕራንክ ምናምን ይሰራላ እንደዛ ነበር እንደ ቀልድ ነበር የሰራሁትና እንደ አጋጣሚ ሆኖ ያ ነገር ወደ ምር ሄዷል። በጣም ተጋን ነው ማለት ነው። እሱም በዛ ልክ አልጠበቅኩትም ነበረ ማለት ልጅ እኔ አላህ ነው የሚሰጠው ልጅን ሲጀመር ማለት ነው። እና ደግሞ ከአሁን በፊትም ልጅ ስላለን በባለፈው በሆነ ቪዲዮአችን ላይ ተናግረናል። ልጅ አለን አልሐምዱሊላህ። እና ደስ የሚለው ነበር የመሰለኝ ማለት ነው። እኔ ልጅ ስላለው በቃ ኖርማሊ የመጀመሪያ ልጅ ነው የሚፈትነው እንጂ የሁለተኛ የሶስተኛ ልጅ ይለመዳል ችግር ምንም ስለሚለመድ እና ደግሞ ብዙ አመትም አብረን ስለኖር በቃ ኖርማል አድርጌ ነው ያሰብኩት። ገባችሁ? በጣም ደስ የሚለው ነበር የመሰለኝ። ያን ቪዲዮ ላይም ሰምታችሁኛል። ያንን ነገር እሱም ስለሚፈልገው እንደውም እኔ ነኝ እንጂ እሱ በጣም ነው የሚፈልገው ማለት ላፍ ምን ለከላፍ ነው ባፉ ብቻ ነው ማለት ነው። ዝም ብሎ ያኔ አላ አይደለ ወይ ስናወራ ምናምን ልጅ እንደሚፈልጉ ምናምን ነው የሚናገሩት ወንዶች። ልክ ግን የእውነት ሲሆን የእውነት ተግባር ላይ ሲሆን በጣም ነው እንትን የሚሉት ማለት ነው የሚቀየሩትና በቃ ደስ ያላቸውን በጥቅሉ ምክንያቱም ምን አይቼዋለሁ ከቪዲዮ ማለት ነው። በባለፈው እንደ ቀልድ አድርጌ ነበር የሰራሁት ግን ደግሞ እንደ ቀልድ ሆኖ ትልቅ ትምህርት ነው የሰጠኝ ለኔ ማለት ነው። ነገር ፕራንክ ነው። እሺ ፕራንክ ባይሆንስ? የእውነት እንደዛ ብላችሁ አስቡትማ ማለት ፕራንክ ባይሆንስ? ከምትወዱት ሰው ያንን ነገር መስማት በጣም ነው የሚያመው፣ በጣም ነው የሚያስለቅሰው፣ የሚያናድደው። ኮሜንትም እያነበብኩ ነበር። አብዛኞቻችሁ እንደ ምክርም እንደ ስድብም አለ። ያው ምክሩን ተቀብያለሁ እና እንደ ቀልድ አድርጌ ነበር የሰራሁት። ግን ያ ነገር ትልቅ በቃ የኢትዮጵያ ሁሉ ሰምቶ አይቶት ቤተሰብ እንደ ቀልድ ማለት ነው በህይወታችን ላይ ይመስለኛል ትልቅ ተጽዕኖ እንትን ብሎብናል፣ ፈጥሮብናል ማለት ነው። የሆነ መሰናክል ነገሮች መተዋል። ምንም ማድረግ አልችልም። እንደ ቀልድ ነው የሰራሁት እኔ እና የምኖረው እዚህ ብቻ የነበረ እሱ ጋር ማለት ነው። እሱና እኔ ነበርን በአንድ የምንኖረው እና አሁን እኔ ምን ወሰንኩ መሰላችሁ? እስከሚረጋጋ ድረስ እኔም እስከምረጋጋ ድረስ ከቤት ቀይሬ ከእህቶቼ ጋር መኖር፣ እህቶቼ ቤት ሂጄ ከእነሱ ጋር መኖር። ምክንያቱም በቃ እንደዚህ ከሆነ እንደዚህ አብረን ከሆነ በጣም ነው እንትን የሚለው የሚያስጠላው። አሁን ራሱ እሱ ስራ ስለሆነ እኔ እቃዬን ምናምን እያዘገጃጀው ነው። በቃ ሌላ ቤት ሄዳለሁኝ። እቃዬን አዘገጃጅቼ ሻንጣዬን ምናምን ረታትቤ እለቃለሁ ማለት ነው። ምክንያቱም የእውነት ቢሆንስ? ይሄ እኮ የውሸት ነው የቀልድ ነዋ። ግን ይሄ ነገር የእውነት ሆኖ በሆነ አስባችሁታል? እንዴት ነው የምሆነው እኔ እዚህ ሀገር ሰው ሀገር ላይ በሚወዱት ሰው ማለት ከምትወዱት ሰው የሚያስፈራ ቃላት መስማት። እኔ እያወራሁት አይታችኋል፣ አያዳምጠኝም። እኔ በጣም ነበር ያናደደኝ ማለት ነው ከምላችሁ በላይ በጣም ነበር ያለቀስኩት። በኋላ ላይ አልቅሼ ምናምን በቃ በጣም እንትን ብዬ ነበረ። የደወሉልኝም ጓደኞች አሉ እና ለምን ለቀቃችሁት? ሲጀመር ቪዲዮ የሚለቀቅ አይደለም ድረስ ብለው ተቆጥተውኛል እኔ ማለት ነው። አዎ ትክክል የሚለቀቅ አልነበረም። ግን ደግሞ እኔ ለፕራንክ ነው የሰራሁት እንጂ እንደዚህ እንትን አይደለም የምር አልነበረም ማለት ነው። ግን ደግሞ ያ ነገር እኔ የምር ቢሆንስ ብዬ ነው ያሰብኩት። ገባችሁ? አንዳንዴ እንደ ቀልድ የሆነ ነገር ቀልዳችሁ ወደ ቁም ነገር ሂዶ እናንተ ላይ ተጽዕኖ ሲፈጥር በጣም ነው እንትን የሚለው የሚያስጠላው ማለት ነው። ግን ደግሞ ትምህርት ይሆናል በህይወታችሁ። እኔ እኮ እንደዛ ያደረኩ ሲጀመር እሱ እንደዛ አይነት ጸባይ የለውም
ማለት በጣም መልካም ሰው ነበረ በፊት። እኔ ይሄ ጸባዩ አዲስ ነው የመጣው ማለት ነው። እኔ በፊት በጣም ብዙ አመት አብረን ኑረናል። በቃ ጥሩ ሰው ነበረ። የመጀመሪያ ልጅን እንኳን ሳረግዝ እንደዚህ አልነበረም። ግን የሰው ልጅ በሂደት እንደሚቀየር እሱን ነው ያየሁት። ማለት ይቀየራል የሰው ልጅ። አያችሁ፣ ሁሉም በነበረበት አይቆይም። እኔ ደግሞ እሱ ይቀየርብኛል ብዬ አስቤ አላውቅም። ማለት ብዙ ነገሮችን አልፈን ብዙ ፈተና ብዙ ነገር አልፈን ነው እዚህ የደረስነው። የሚያውቅ ሰው ያቀናል በውስጥ መስመር። እንደዚህ ሚዲያ ላይ ምናምን ብዙ ጊዜ አልወጣንም፣ ግን ደግሞ ብዙ መሰናክሎችን አልፈን ሰው ሀገር ላይ ነው። አይታችኋል። ባለፈውም ያገባሁትን በልጅነት የነበረ በቃ ብዙ ነገሮችን አሳልፍ ያለሁኝ ሰው ሀገር ላይ። ትዳር ደግሞ ስትይዙ ትንሽ ከበድላል በሰው ሀገር። ቤተሰብ ምንም ስለሌለ እዚህ ሀገር ላይ ይከብዳል በጣም። ግን አልሐምዱሊላህ ሁሉንም አልፈነዋል ብዬ ነበር ነው ያሰብኩት ማለት ነው። ግን እንደ አዲስ ተጀመረ። አያችሁ ህይወት እንደገና ወደኋላ ነው የመለሰኝ ማለት ነው። እኔ በቃ ወደፊት ተስፋዬ ሁሉ ነበረ እንትን ያለው፣ አሁን ደግሞ የምር ተስፋዬ ሁሉ ነው የጨለመው ማለት ነው። እኔ ወንድ ሄደ መጣ አይደለም ተስፋ የጨለመ ስላችሁ ለወንድ ብዬ ምናምን ሳይሆን በጣም ተናደድኩኝ ነው። አንደኛ ከማትጠብቁት ሰው ማለት በተለይ ከምትወዱት ሰው የሆነ የሚያስፈራና የሚያስጠላ ቃላት መስማት በጣም ነው ልብ የሚሰብረው። አዎ ልቤ በጣም ነው የተሰበረው፣ ግን ምንም ማድረግ አልችልም። አሁን ራሱ ቪዲዮ የሰራሁት ለእናንተ ስል ነው ማለት ነው። ምክንያቱም አሁን መውጣት ስላለብኝ ከቤቱ መልቀቅ ስላለብኝ ከተመቼ ደግሞ እዛ ሂጄ ቪዲዮ ቀርጽላችኋለሁ ማለት ነው። እኔ እሱንም ጥየው ነው የምሄደው፣ እዙር ጥየው ነው የምሄደው ማለት ነው። ምክንያቱም መረጋጋት አለብኝ፣ እሱም መረጋጋት አለበት፣ ማሰብ አለበት። የምር ይሄ ማሰብ ያስፈልገዋል። በህይወታችን እኛ ማንም ሰው ገብቶ አያውቅም። አሁን ግን ቤተሰብ ጋር ደርሶ እንግዲህ አስቡት፣ ከቤተሰብ ድረስ ነው መልእክት መጥቷል ማለት ነው። መሆናችሁ ነው እስከሚል ድረስ መልእክት ስለመጣብኝ ያን ነገር ለቤተሰቦች ስልም ራሱ አደርገዋለሁ፣ ሄዳለሁኝ ማለት ነው። ከቤቱ መውጣት አለብኝ፣ ወስኛለሁ። ቀይ ምናምን እያዘጋጀው ነው። ሻላ ወይ ዛሬ ወይ ነገ እወጣለሁ ማለት ነው ከቤት ወጥቼ። እዛ ደግሞ ከተመቻቸልኝ አንዳንዴ ስናደድ እንትን ያመኛል እና የሆነ እንደ ጉፋን ይሆን አላውቅም፣ ያለቀስኩበት ይሆን ውስጤ የሆነ ብጥብጥ ማለት ነው። እና ውስጤ በጣም እንትን ብሏል፣ ተበጥብጧል፣ የሆነ ነገር ሆኗል። አላቅም ፊቴ ራሱ እኔ ደግሞ ሳለቅስ ፊቴ ቅይር ነው የሚለው፣ ፊቴ እንደማበጥ ይላል። እና በጣም ነው ተሰማኝ። ደግሞ ስላጽናናችሁኝ ኮሜንት ላይም በጣም ነው የማመሰግነው። እንደገና ደግሞ ይሄ ባላይሆንሽም ጥለሹ ሂጂ ምናምን ወደዛ በይ ምናምን ያላችሁኝ ያላችሁ እንዳላችሁኝም ጥየው ልሄድ ነው ማለት ነው። ምንም ማድረግ አልችልም። የመጨረሻ ውሳኔ ነው። ሂጄ ተረጋግቼ እኔም እሱም ተረጋግቶ በተረጋጋ መንፈስ እስከምናወራ ድረስ የግድ መራራቅ አለብን ማለት ነው። ምክንያቱም አብረን ከሆን ነገሮች እየተባባሱ ነው የሚሄዱት። እኔ ባየሁት ቁጥር እየተናደርኩ ነው ማለት ሲጀመር እንኳን እንደዚህ አይነት ነገር አግኝቼ እኔ በጣም ተናዳጅ ነኝ እና የሆነ አለ አይደለ በቃ ይሰማኛል ሳየው የሆነ በፊት እንደዚህ ስላልነበረ ከመጀመሪያው ሆኖ በሆነ እኮ ችግር የለውም ማለት ከመጀመሪያው ጀምሮ እንደዚህ አይነት ሰው ቢሆን በቃ መጥፎ ሰው ነው ብላችሁ ትይዙታላችሁ፣ አምናችሁ ትኖራላችሁ። ግን የሚያስፈራው ምንድነው? አንዳንድ ሰው ጥሩ ሰው ሆኖ በኋላ ሲቀየር ነው። መጀመሪያ ላይ ጥሩ ሰው ሆኖ ማለት ነው። እና በጭራሽ እኔ ባል እንደዛ አይደለም በፍጹም ማለት ነው። በጣም ብዙ ሰው ያቀናል እኛን ሲጀመር በውስጥም ብዙ ጊዜ ሰው ጋር ጀማዓ ጋር ምናምን ስንኖርም ያውቁናል። እና ችግሩ ምንድነው? ተቀየረ። አያችሁ፣ እዚህ ላይ ነው እንግዲህ ችግሩ ማለት ነው። ስለዚህ የሰው ላይ የሚያስፈራው ሲቀየር ነው። ከመጀመሪያው መጥፎ ሆኖ ቢሆን ጥሩ ይሆናል ወደፊት እያላችሁ ትኖራላችሁ። ግን ጥሩ ሆኖ ወደ መጥፎ ሲቀየር ይሄ ነው የሚያስፈራው ማለት ነው። እና ኢንሻአላህ እዛኛው ቤት ሂጄ ከተመቻቸልኝ ቪዲዮ ሰራላችኋለሁኝ። አሁን ግን እዚህ ድረስ ይበቃኛል ብዬ አስባለሁኝ። ስላበረታችሁኝ ኮሜንታችሁንም አይቻለሁኝ እና በጣም ነው የማመሰግነው። በቀጣይ ቪዲዮ ደግሞ ኢንሻአላህ እስኪ እህቶቼ ጋር ሂጄ ምናምን አውርቼ
ከቻልኩኝ አንድ ቪዲዮ ቀርጬ ልቀለቃለሁ ማለት ነው። እስከዛ ድረስ ሰላም ቆዩኝ እና ደግሞ ስለ ሁሉም ነገር አመሰግናለሁ ማለት ነው። ደህና ሁኑልኝ።